ሰው በቤተ ክርስቲያን ስርዓት የማያገባው ኋላ ነዝናዛ ከሆነ እንድፈታው ይላል። ይሄ ብቻ አይደለም፣ እንደ ልባቸው ለመዞር እንዲመቻቸው ነው። በቃ እንቅጩን አይደለም እናወራ፣ እንቅጩ እሱ ነው። እሺ ለምን በቤተ ክርስቲያን አታገባም ሲባል አይታወቅም ጸባዋ ምናምን ከሆነ ልፈታት ነው። ማን አግባለ? ማን አግባለ? እንዲያ ከሆነ ቤተ ክርስቲያን የማታውቀው ሰርግ የአህያ የበቅሎ የፈረስ ነው። እኔ አላልኩም፣ ፍትሐ ነገሥት 3 ሜትር። ቤተ ክርስቲያን የማታውቀው ካላችሁ አሳውቁ፣ መታችሁ ቁረው፣ እንቅጩን ማለት ነው። ስለዚህ ተመልከቱ፣ ሰርግ መቼ ይፈታል ካላችሁ መቼም አይፈታም። ለምን? አንድ ሰው ትዳሩን ቢያፈርስ ከሃዲ ተብሎ ነው የሚጠራው። ለምን መሰላችሁ እንደዛ የሚባለው? አንደኛ ሚስቲቱ የቤተ ክርስቲያን ምሳሌ ናት። ባልየው የክርስቶስ ምሳሌ ነው። ክርስቶስ ቤተ ክርስቲያንን ሞቶም በሞቱ መስርቷት እስከ መጨረሻው ድረስ ተመልከቱ። ለቤተ ክርስቲያን እጅ መንሻ አድርጎ ደሙን አፍስሶ በደሙ መስርቷታል። ከቤተ ክርስቲያን እኛን ምእመናንን ወልዶናል በጥምቀት። እንደዚህ ከሆነ ባል የክርስቶስ ምሳሌ፣ ሚስት የቤተ ክርስቲያን ምሳሌ ከሆነ መቼ ይፋታሉ ከተባለ ተመልከቱ። ባልና ሚስት ትዳራቸውን ቢያፈርሱ ክርስቶስ ከቤተ ክርስቲያን ተለይቷል ብለው እንደካዱ ይቆጠርባቸዋል ይላል። ስለዚህ ተመልከቱ፣ ክርስቶስ አሁን እኛን በጥምቀት የወለደችን ቤተ ክርስቲያን እናታችን